አባት ነህ። ስለዚህ ልጅህን ማግኘት ትችላለህ። ከኔ ጋር ግን ምንም አይነት የሚያገናኝ ጉዳይ ነው። ረዳችሁ አልቻልኩም። ምንድነው ሀሳባቸው? እኔ እንዲገባኝ አልቻለም። የጠየቅ ነው ባለቤትሽ ከምንም ዘርፍ የሚያደንቀው ሰው ማን ነው? ፍሳ አስናቀ ወይ ደግሞ አበባ ባልቻ ልትል ትችላለች። ከአርቲስቶች እሺ፣ አሳይልኝ። እኔ ብላለች ሆኖ ነው ለዛዛ ጠጋበይ ወደ እኔ ፍርፍር ልጋብዝሽ ከዛ ላንፈራ አፍረሽ ማስ እንዳይሰማሽ ከአስማስ ፍርፍር አይወድም ትላላ። ሰላም ጋይስ፣ ዛሬ አዲስ ነው ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቁ አልጋችሁ ላይ ቁጭ ብላችሁ ሰብስክራይብ ታደርጋላችሁ፣ ኖቲፊኬሽን ታብራላችሁ። ፋንዲሻ ጋር ፋንዲሻ ይዛችሁ ቁጭ ብላችሁ ይህን ቪዲዮ ትከወክቡታላችሁ። እኔም ደስ ይለኛል፣ እናንተም ደስ ይላቸው። ወደ ቪዲዮ እንዴት ለስዶነ አረ በህግ አምላክ ልገዝበላ እንዴ! አረ ለአምስት ዝም በል ቤቲ፣ አራት ዙር እንሂድበት። አረ ይበቃል፣ አረ ይበቃል፣ አረ ቤዛ ይበቃናል። አንተ ድጋሜ ምጮህ ሆነ እንደግማለን። ምን ወርጆ ተመችቶኛ ብሏል ሰውየው። አረ ያልገባኝ ነገር ቤቲ ያሉት እኮ ስሙ ቤቲ ነው ማለት ነው። ጀለስ ኦ ማይ ጋድ አገኘሁት ብሏል ሰውየው። ተመችቶ ወደ ቀጣይ ቪዲዮ እንሄዳለን። ሰላም ፍቅር ጤና ላንቺ። ምንድነው? እንደ ጧቷ ፀሐይ ፍክት ያለ ውበት ከዚህ በፊት አላየውም እንዲህ ስንከራተት። ጅንጀናም ሆኖ ነው ለዛዛ ጠጋበይ ወደ እኔ ፍርፍር ልጋብዝሽ ከዛ ላንፈራ አፍረሽ ባለጌ ትሽ ምን ይመስላል? ለዛዛ ፍርፍር ብቻ ነው እኔ የምፈልገው ስጋም ጭምር ነው። ከካሜ መላጣ ልጅ በጣም ብዙ አወራሽ አንቺ የጅብ ልጅ። ይጂ ደግሞ ወደዛ ትለፋ ደጂ ተመችቶኝ ለልጋብዝሽ ፍርፍር ላንፈራፍርሽ ምን ማለት ነው? ሁሌ ፍርፍር ታንፈራፍራለሽ መሰለኝ። ጀለስ ከአስማስ እንዳይሰማሽ ከአስማስ ፍርፍር አይወድም ትላላ። ወይ አንደኛ ተመችቶኛል፣ ለሳቅ አንደኛ። ወደ ቀጣይ ቪዲዮ እንሄዳለን። ማዘር ላግዞታ ደሞ ምን ይመጣችሁ? ሂድ ሌባ አቦ ማዘር ላግዞት ባልኩት ሂዱ። አቦ ያገር ያለ ማሰት ያለ አረው ገንደለኝ። ተመችቶኛል። ዛሬ ግን እንደዚህ አይነት ነገር ማድረግ አያስፈልግም። ምን አስመጣው ካላችሁ ወራት ጎሴትየዋል ካለት ለምሬ ለእግረኛ ነበር መሆን ያለበት። ይሄ እግሩ እንደዚህ ከሚያደርግበት ለእግረኛ አለ ለእግረኛ እንደዚህ ሰው ለእግረኛ ነው። እግረኛ እንደሆነ ነው። ሴቷ እንደዚህ ከሆነ ወላ አስቡስ ወይ ከአያ ጋር አንድ ላይ ታራግጡታላችሁ ማለት ነው። ሁለቱም ጎበዝ ስለሆኑ ማለት ነው። ወደ ቀጣይ ቪዲዮ እንሂድ። ዶክተር የውጤት እንዴት ሆነ? ውጤቱ ደርሷል። እንግዲህ ጥሩ ዜናና መጥፎ ዜና አለ። ጥሩ ዜናው እሺ በ24 ሰዓት ውስጥ ነው የምትሞተው። በ24 ሰዓት ውስጥ ሞትኩ። መጥፎ ዜናውስ ምን ሊሆን ነው? ከዚህ በላይ የሚከብድና ምን አለ? መጥፎ ዜና አለ ከዚህ ባሰ። መጥፎ ዜናው ደግሞ ይሄንን መረጃ ያገኙት ከ23 ሰዓት በፊት ነው። ከአንድ ሰዓት በኋላ ሞታለሁ። አዎ ካራሳን ትሞታለህ ብሎ ሰውዬው ነው ማጨለለው። እንደውም ማጨለለው ብቻ ሰውዬው ዘና ብሎ ነው ካያ ምን በሽታ እንደያዘው ጎቢናገር ኳስ ተመችቶኛል፣ አስናድቶኛል፣ ወድጄዋለሁ። ለለበና እናንተ ተውም ታደርጋላችሁ። አይ ዶንት ኖ ወደ ቀጣይ እንሄዳለን። ሰላም ነኝ ፍቅር። ሰላም ነው። ታገቢኛለሽ? እስኪ ተክልጂኝ በል። በሰላም እኔ ብሎ ግን ለማግባት ፈልጋ ነበር መሰለኝ። እንዲህ ቸኩላ ስፍ ብላ ሄደች። እኔ ሁሉ ገባኝ አልቻልም። የዘንድሮ ሴቶች ኦ ማይ ጋድ ጀለስስ ምን ነካው? እንደዚህ አይነት ኢንጌጅመንት ይደረጋል በስልክ ታገቢኛለሽ በስልክ አይደብርም? ወንድ ትላላ አሪፍ ነው። ግን ፎንቃ ተመችቶኛል። የጀለስ ፎንቃ ዋይስ ትራንስፈር ነው ያደርግልሃል። በቃ ታገቢኛለሽ ያ በቃ እንሂድ
የጀለስ መሰብሰብ ነው የገረመችው። ጀለስ ችጎ እሷ ደግሞ በቃ ስትፈልግ ነበር መሰለኝ ባል ለማግኘት አይዶን ነው እንደ ቪዲዮ ሀሳብ ማለት ነው እንጂ አሪፍ ነው። ወድጄዋለሁ። ወደ ቀጣይ ቪዲዮ እንሂድ እንጂ ምን አትብሉ ነው ወይስ ክፈልኝ ነው? የሰውየው አመጣጥ እኮ ሊገባኝ አልቻለም። እኔ ልረዳው አልቻለም። ደግሞ ከሳ ላይ በላው ነው ያጎረሰው። ኦ ማይ ጋድ እኔ እውነቱን ለበላ እኔ አልችልም ትላላ። ሰውየው ግን ምን አድርጉ እንደሚለኝ እኔ አልገባኝ። ገቢዎች አስቸግሮታል መሰለኝ ክፈልኝ አሉት። እንደዛ ባያደርጉት አይላችሁ ነበር። በደንብ ከበላችሁ አይቀር ስጡኝ ማለት ይቻል ነበር። ግን እሱ አሪፍ ነው። ተመሽ ወድጄዋለሁ። ወደ ቀጣይ ቪዲዮ እንሂድ። Let's do this። አይዞሽ በቃ ፈጣሪ እሺ። ወንድም እጅ እኮ አጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ለፉ። ኧረ ወንድሜ ወይ፣ ኧረ ወንድሜ ወይ አረስቶት ነው በቃ ምን ያርግ አሰጥም ሲሉት በቃ ወድጄዋለሁ ስላላ ወደ ቀጣይ ቪዲዮ እንሂድ። አሁን በላ በቲክቶክ በጣም እያለ ነው ማሰብ እያየሁ ነው የምትሄድበትን ዱካን እየተከተልኩ ነው እያለው ሰውዬው አትሽን ገባ ግራ ገባ። በህይወትም በቲክቶክም አልቻልኩ። ዋቃ ፎሎ አድርገኝ ማለት ብቻ ነው የሚጠበቅበት። ተመችቶኛ። ወደ ቀጣይ ቪዲዮ እንሂድ። ፓስታውን በላ እንጂ ምን ሆናል? ብላ ዘጋኝ ብሏል ቶማስ። እውነቱን ነው። ፓስታ እንዴት ነው ማለት መቼም ፓስታውን አጥባችሁ ባልዲውን አጥባችሁ መሆን አለበት። እኔ የሰውየው ልጅ ስንቻ ነው። በስመ አብ ግፍ ነው እኮ ግፍ ነው። ለእኔ ግፍ ነው። ዋጋችሁ ሌላ መንገድ አትብኝ። ግፍ ነው። በፓስታ እንዴት ነው የሚበላው? በባልዲ እንዴት ነው የሚበላው? ሌላ ነገር ነው የሆነብኝ። እኔ እኮ ሌላ ነገር አፈልፍሎ ይሰጡ ይሻላል። ባልዲ በፓስታ ያለ ይከብዳል። ሆዴ ራሱ አይቀበለውም። ጀለስ ምን እሺ ነው እንደዚህ ሰው ማስተካየት ነው? አይ ዶንት ኖ አንደርስታንድ ላደርጋችሁ አልቻልኩም። ልረዳችሁ ፕሮሞሽን ነው ወይስ ምን ማለት ነው? ትሬኒንግ ነው? አይ ዶንት ኖ አንደርስታንድ። ሰው የምን ትሬኒንግ አለ ጭንቅ አለ መሰለኝ። እሱን እያስታወሰ ይሆናል። እሱ ላይ በቃ ህሉ የሚወጣበት አይ ዶንት ኖ አንደርስታንድ። ልረዳ ገበለው ኮሜንት ላይ ጻፍልኝ፣ አነበዋለሁ። ወደ ቀጣይ ቪዲዮ እንሂድ። ሰማኛለህ? ሌባ ነህ፣ መስረቅ ነው ስራሽ። ልጅ እያቱ አይደል? ኧረ አልፈራም። በቃ ሰርቃለሁ። ይኸውልህ ሌብነት ስራ ነው። እሺ ሲያዙ ግን ወንጀል ነው። ስራ ነው። እሺ ሌባ ነኝ ልዘርፍሽ ነው። እንደው እባክሽ ደግሞ በዚህ መጣችሁ። ምን እያደረክ ነው? ድንጋይ ወጣ ታሳያት እና ይዋጋል። ድንጋይ ያስፈራራኝ መሆኑን አተ ተፍ በላት አንድ እያልኳለሁ። ተፍ ገነዘ እኔ ራሴ መጥቼ እንዴት ተፍ እንደሚባል አሳያለሁ። ራሴ መጣው ነው እያለ ያለው አለቀልህ። እንግዲህ አይ ነግሬያት ነበር እኮ ወንጀል ነው ብየዋለሁ እኮ። እንደው ሌብነት አይሆንልኝ። እናት ቤቱን አውቀዋለሁ። እኔ ጠቁምሻለሁ። ነይ አብረን እንሄዳለን። ሌባ ያስተምራል። አስተማሪ ነው። ያው ሰማይ ቤት አያስገባም መስረቅ። አስተማሪ ነው። ወድጄዋለሁ።
ብዙ ነገሮችን እንማራለን። አይሆፕ በዚህ ቪዲዮ ውስጥ እንደተማራችሁ ቁም ነገር እንዳገኛችሁ፣ ቁም ነገር ካገኛችሁ ኮሜንት ላይ ቁም ነገር አግኝቻለሁ ብላችሁ ኮሜንት አድርጉልኝ፣ አነበዋለሁ። ወደ ቀጣይ ቪዲዮ እንሄዳለን። አባት ነህ፣ ስለዚህ ልጅህን ማግኘት ትችላለህ። ከኔ ጋር ግን ምንም አይነት የሚያገናኘን ጉዳይ አይኖርም። ምናልባት በልጃችን ጉዳይ ልንገናኝ እንችላለን፣ ያኔ እንገናኛለን። ከዛ ውጭ ግን ምንም አይነት የሚያገናኘን ጉዳይ አይኖርም። እሺ ተሰማው ተሰማማ እኔ በሚወጡ በጣም ደስተኛ ነኝ። በቃ ከዚህ በኋላ ምንም አይነት ነገር ለማድረግ ባሞክር ደስ ይለኛል። እንደዛ ሳይሆን እኮ እነዚህ ሰዎች አንድ የሚያደርጋቸው ብዙ ነገሮች አሉ። አውቃለሁ ማለት ግን ምንም አይነት ነገር ነው። በቃ ከዚህ በኋላ ምንም አይነት ነገር ባያደርግ ደስ ይለኛል። አሁንም እድል አለ፣ አትሳሳች። አሁንም እድል አለ። የመጨረሻዋ ቀን ላይ ብትሆኚ እድል እንዳለ እንድታምኚ ይፈልጋል። አሁንም እንድትመለሺ አሁንም ነገሮች እኔ እንደዚህ አልጠብቀሽም። እኔ እንድታስቢበት ነው ለእኔ የተሻለ ነው ብዬ አሰብኩትን ምርጫ መርጫለሁ ማለት ከዚህ በኋላ ሁለት ምርጫ አይኖረኝም። አንድ ምርጫ መርጬ ወስኛለሁ። ስለዚህ ወደ ሌላ ሀሳብ ባንገባ ጥሩ ነው። ሲምፕልም ነገር የጨረስነው ይመስለኛል። ከዚህ በኋላ ደግሞ በልጁ ጉዳይ ካልሆነ ምንም አይነት ነገር ወደ እሷ እንዲመጣ አልፈልግም። ማለት ከአብርሃም ምንም አይነት ነገር እንዲመጣ አንፈልግም። ስለዚህ አብርሃም አንተ ማወቅ ያለብህ ነገር ዛሬ እዚህ ነገር ላይ ሲፈርም ያንተን እሷን ግንኙነት ሙሉ ለሙሉ አብቅቷል። ብቸኛ ሊያገናኛችሁ የሚችለው ነገር ከዚህ በኋላ ልጃችሁ ነው። እሱን ደግሞ እየመጣህ ማየት ትችላለህ። ልጅህን በማንኛውም ሰዓት እንድታይ እንፈቅድልሃለን። እኛ ክፉ ሰዎች አይደለም። ያንን የማድረግ ነው የመከልከል መብት የለንም እንጂ ያብቻ መብቱ ነው። እኔ መብት ብቻ ሳይሆን ግዴታውም ጭምር አተዘበል ግዴታ ጭምር ይሄንን የማድረግ መብት የለኝም። ማናችንም ይሄንን የማድረግ መብት ስለሌለ ግዴታችንን ጭምር ስለሆነ እኔም እሱ በሚያስፈልገው መንገድ ግዴታችንን እንወጣለን። ከዛ ውጭ አልቻልኩ። ምንድን ነው ሀሳባቸው? እኔ እንዲገባኝ አልቻለም። እናንተ ተረድታችኋል? እኔ አልተረዳኋቸውም። እውነቱን ነው ሲሪየስ እኔ አልተረዳኋቸውም። ምን አይነት ነገር ነው? አይ ዶንት ኖ ምንም ልል አልቻልኩም። ታላላችሁ አንድ ቤት ነው ያዘ። ምን ልል እችላለሁ? እነሱም አልገቡኝም፣ ነገራችሁም አልገባኝም። ስለዚህ እባካችሁ እናንተ ከገባችሁ ኮሜንት ላይ ጻፉልኝ። አልገባኝም ላችሁ ጻፉልኝ። ሪፕላይ አግተህ እንማራለን። አይ ዶንት ኖ አንደርስታንድ ልረዳችሁ አልቻልኩም። ወይኔ 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 አባቴ 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 ተው እንኳን አይለውም። ተመስጧል። ጎጀነስ ያ እንኳን ይሄ ምን ነበር የሚባለው? ደላላ ነው የሚባለው። ከኋላ አለው ምን እየሰራ ነው? እንደዚህ አይነት አያስቆመውም። ሊገባኝ አልቻለም። የደላላው አብሮ እሱ ተመስጧል እኮ። መጨረሻው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ከምንም ዘርፍ የሚያደንቀው ሰው ማን ነው? ጥያቄው ይሄ ነበረ። ባለቤትሽ ከምንም ዘርፍ ፍሳ አስናቀ ወይ ደግሞ አበባ ባልቻ ልትል ትችላለች። ከአርቲስቶች እሺ፣ አሳይልኝ። እኔ ብላለች በቃ እሷን እንደሚያደንቅ አልነግሯታል ማለት ነው። እርግጠኛ የሚያደርግ ማይ ጋር አሪፍ ነው። ተመችቶኛል። ጀለስ ግን አበባ ባልቻ ናይክ ነች ማለት አሪፍ አሪፍ ነው። አፈቅርሃለሁ በእውነት አንተ እያለህ እንኳን ሞት የሚነካኝ አይመስለኝም። ቤት ውስጥ ካለ እለዋለሁ ሁልጊዜ። አንተ ከጸሎት ቤት ስትገባ እኮ ደስ ነው የሚለኝ። ሞትም ያለ አይመስለኝም። አንተ ስትወጣ ግን ወይኔ ጉዴ፣ ወይኔ ጭንቀቴ፣ ስጨነቅ ነው ማድረው። እግዚአብሔር ይመስገን አንተን ስለሰጠኝ ተመስገን። እግዚአብሔር በእውነት የዘላለሙ ንጉሥ እድሜ፣ ጸጋ፣ በረከት፣ ጤንነት ይስጥህ። ከነዚህ ቤተሰቦች ብዙ የምንማራቸው ነገሮች አሉ። እንዳየኋችሁ ከሆነ ስለ ፍቅር ምናምን እኔ ያው ስለ ፍቅር ላስረዳችሁ አልችልም፣ ምክንያቱም ፍቅር ገና ላዘኝ በሚለው ነው። እና ከነዚህ የምንማረው መተሳሰባችሁ ምናምን በጣም ይደንቃል እና ይገርማል። እና
አሪያ ይሆናሉ ብዬ አስባለሁ። የዛሬ ቪዲዮ ይሄንን ይመስላል። ከወደዳችሁ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ፒስ